ስለዚህ ካሳደዱሽ ያሳደዱሽ እኛ ከኢየሱስ አንበልጥም ኢየሱስ ጓጋን ታስወጥተው ነው ያባረሩት አሜን ደስ ይበልሽ ደስ ይበላችሁ የመሰከራችሁ በጣም ደስ ብሎኛል ዛሬ ደግሞ እኔ እንጃ ምን እንደሚፈጠር አላውቅም የሆነ ነገር እሳት በቃ እየፈሰሰ ነው ጌታ ኢየሱስ ይክበር ስለዚህ መልእክት ለዚህ ጉባኤ አጭር ነው 15 ደቂቃ ብቻ ነው የምሰብከው በዚህ 15 ደቂቃ መልእክት የኔ ያዙኝ እግዚአብሔር ካቅማችሁ በላይ በሆነው ነገር እግዚአብሔር ጣልቃ ይገባ አሜን እና ጌታን ጠየቁት ለምንድን ነው ጌታ ሆይ ሰው ካቅሙ በላይ ሲሆን ብቻ ነው እንደ ጣልቃ የምትገባው አልኩት ትናንትና ነው ማታ እና እግዚአብሔር እንደዚህ አለ እግዚአብሔር ሊያሳድገን የሚፈቅደው ነገር አለ ትንንሽ ነገሮች አሜን 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 ጌታ ኢየሱስ ይክበር ካቅም በላይ ሲሆን ራሱ የክብር ጌታ ኢየሱስ ይመጣል አሜን ረግጠው ይልሃል ረግጠው ዛሬ ታልፋለህ ማይ ጋድ እባቡ ዛሬ ሊቀጠቀጥ ነው ዘንዶው እግዚአብሔር ሊቆርጠው ነው በካቅምሽ በላይ በሆነው ነገር ኢየሱስ ዛሬ መጥቷል ይፈርድልሻል ተባረክ መንፈስ ቅዱስ ክብር ላንተ ይሁን አባቴ ክብር ላንተ ይሁን አሜን አሜን ስሙ መጽሐፍ ቅዱስ እንደዚህ ይላል ማቴዎስ ላይ ምዕራፍ 1 ቁጥር 18 እና 19 ማርያም ደግሞ ይላል መጽሐፍ ማርያም ደግሞ ጸንሳ እስቲ ንገሩኝ ማርያም ደግሞ ጸንሳ ተገኘች ይላል አሜን አሜን ምን አረገች ጸንሳ ተገኘች ከዛ ዮሴፍ ጻድቅ ነበርና በስውር ሊተዋት ፈለገ እንጂ ሊያጋልጣት አልፈለገም ይላል አሜን አሜን አረ ኢየሱስ ጌታ ነው ምን ልላችሁ ነው የዛሬ ስንት ዓመት እግዚአብሔር አንድ ነገር ነገረኝ ምን አለ ድሮ ነው መጽሐፍ ቅዱስ የና አንብቤ አስቀምጬዋለሁ እዚህ ቤት ተናግሬ ይሆን አላውቅም መልእክቴ ግን እሱ አይደለም ከሱ ጋር ስለሚሄድ ነው ከዛ አስቀመጥኩትና የሆነ በህልሜ ላይ አንድ ፓርት መጽሐፍ ቅዱስ ምዕራፍ 1 ያለ ማቴዎስን አነባለሁ በህልሜ እኮ ነው አንብቤ አስቀምጬዋለሁ ተኝቻለሁ ከዛ በህልሜ ላይ አነባለሁ ደስ ይለኛል ማነበው ምናምን ከዛ ድንገት የሆነ ነገር ሆነና ውስጤ ላይ ነፍሴ ውጭ ግብ ሆነ ለሞት ደረስኩ ከዛ አንድ ነገር ጌታ ተናገረኝ አቅምህ ትንሽ ነው አለ ተነስቼ ነው ከታመንኩ በኋላ ከዛ እንዲህ በቅንቲ ሰውነቴ ምን ልበላችሁ ከዛ እንደ ቮሚት ነገር አረገኝና ለቀቀኝ ሲለቀኝ ጌታ እንደ ነገር ነው የተናገረኝ አቅምህ ትንሽ ነው ምክንያቱም አፍላ ጴንጤ ነኝ አገልጋይ ነኝ ሲጀምር ጌታ ራሱን ተገልጦልኝ ነው የመጣው ብዙ ነገር አለ በቃ ውስጤ እሳት የሚያቃጥለኝ ማለት ነው አሁን ከነባር ጴንጤ አልስማማ የሆነ ሃይማኖት ስርዓት ምናምን ይደብረኛል እግዚአብሔር ይችላል በቃ ይችላል ግግም አሜን ከዛ ተጣላለ መቼም አዲስ ጴንጤ ደግሞ ያው ታውቃላችሁ ነው ከዛ እንደ ነገር ሆነ ትዝ አለኝ መጽሐፍ ቅዱስ ህልሜ ላይ ያነበብኩት ምዕራፍ 1 ያለ ያነበብኩት ነገር ከዛ ገልጬ ሳይ ምንም ነገር የለው ማርያም ወለደች ጸንሳ ተገኘች ከዛ ዮሴፍ ሊተዋት ፈለገ ማለት ሊያጋልጣት አልፈለገም በስውር ምናምን የሚለው ከዛ አስቀመጥኩት እንደገና አንብበው ይለኝ አምነበብ ምንም የለው አስቀመጥ ሶስተኛ አንብበው ሲል ሲሪየስ ነው ወርጄ ቁጭ አልኩኝና እግሬን አውርጄ ቀስ እያልኩ ማንበብ ጀመርኩ ያኔ መንፈስ ቅዱስ ተናገረኝ ጌታ ኢየሱስ ጌታ ነው እንደዚህ አለኝ ማርያም ጸንሳ ነው የተገኘችውና አንተ ደግሞ ዝም በል አለኝ ጽንሱ ራሱ እስከሚናገር አንተ ዝም በል አለ አለ ጊዜው ስትናገር ዱላ ነው አለ እንደዛ ነው ያስተማረኝ ጌታ ኢየሱስ ጌታ ነው አሜን ምን ልላችሁ ነው አሁን ጸንሳ ተገኘች ማለት ምን ማለት ነው ሉቃስ ላይ መጽሐፍ ቅዱስ ሄደን ካየን ልክ መልአኩ ከተናገራት በኋላ ወደ ይሁዳ ወደ ተራሮች ወደ ይሁዳ ሄደች ወደ አክስቷ ልጅ ወደ ኤልሳቤጥ ማለት ነው ከዛ እሷ ጋር 3 ወር ቆየች ይላል ከ3 ወር በኋላ ነው ወደ ቤቷ ያመጣችው አሜን ያኔ ጽንሱ ምን ሆነ ኦኬ አሁን ጸንሳ ተገኘች ከዛ ብትናገር ምንድነው የሚሆነው ዮሴፍ ማያምናትም በዱላ ነው የሚበዛ ድንጋይ ነው የምትጠራው ትደበደባለች አይደል እንደዛ ነው ከዛ በጣም እኔ የማርያም ባህሪ በጣም የሚያስደንቀኝ የሚያስገርመኝ ባህሪዋ ጌታ ኢየሱስን ሁሉ ነገር የጌታ ኢየሱስን መንገድ ስታይ ሁሉም ነገር በልቧ ምን ታረገው ነበር ይላል በልቧ ትይዘዋለች ትጠብቀዋለች በልቧ ማለት እንትን ባህሪዋ ካራክተሯ ይገርመኛል አሁን መልአክ የሚያክል ገብርኤል መጥቶ ተናግሮ አንይዟል መልእክት ነው በቃ ድንግል ያለች ወንድ ልጅ ተጸንስ ያለች ምናምን ተብላ ምን ሌላ ሴት ብትሆን በቃ ሰፈር ሁሉ ነው የምትረብሸው ዝም ጭጭ ለዮሴፍ ማልነገረች አሜን ጌታ ኢየሱስ ጌታ ነው
አያችሁ ወገኖቼ ማለት ምን ማለት አለ ጊዜው ዱላ ያመጣል አለ ጊዜው ግን ልክ ጊዜ ማለት አሁን ለምሳሌ ያ ነገር ማርያም እንድትደብቀው አቅሙም ችለቷም አላት ምክንያቱም የሚታይ ነገር የለም ማለት ስካን ምናምን የሚያረጋት የለም ሰው ካልተናገረች ሰው አያቃትም አይታወቅም ከ3 ወር በኋላ ግን ከሰው ችለታ በላይ ነውና ወጣ አሁን መደበቅ አይቻልም መደበቅ ሳይቻል ሲቀር እግዚአብሔር ገባ ኢየሱስ ጌታ ነው አሜን አሜን ምን ማለት ነው በሌላ አነጋገር አንተ ሃንድል ማድረግ የምትችለው ነገር እግዚአብሔር ሃንድል አድርገው ብለውም ይላል ሃንድል ማድረግ የማትችለው ነገር ማለት ከቁጥጥር ከተፈጥሮ በላይ ሲሆን አለ እግዚአብሔር መቀጠል አይቻልም ያኔ የሰራዊት ጌታ እግዚአብሔር ይገባል አሜን ኢየሱስ ጌታ ነው ማለት በጊዜው ሲሆን እግዚአብሔር ገባ ተአምራት ሆነ ለዮሴፍም ኮንቪንስ አረገው አሜን ዮሴፍም አላቅማማም ኢሳይያስ ምዕራፍ 9 ያለ አመጣለ ወንድ ልጅ ምናምን የሚል ድንግል ትጸንሳለች ወንድ ልጅ ትወልዳለች ምናምን የሚለው እሱ ሲያመጣ ኖ ችግር የለም ወሰዳ ምንም ነገር እንዳልተፈጠረ አሜን አሜን ዋይ ካቅማው በላይ ነው ከዛ በፊትስ ካቅማው ማለት አቅማውን ነበር እሷ ማኔጅ ታረጋዋለች አንዳንድ ጊዜ እግዚአብሔር በእኛ አቅም ማለት እኛ ማኔጅ ምናረጋቸው ነገር ማኔጅ እንዲደረጉ ወይም እንድናደርጋቸው እግዚአብሔር ዝም ይላል ማኔጅ ማረግ ማትችልበት ሰዓት ደግሞ እግዚአብሔር ብቻ መጥቶ እግዚአብሔር ጣልቃ ይገባል አሜን አሜን ጌታ ኢየሱስ ጌታ ነው ከኔ ጋር ናቸው ስሙ ያዕቆብ ወደ ላባ ቤት ሄደና እዛ የሆነውን ታሪክ አንብቡት እናንተ ከ28 ምዕራፍ ጀምራችሁ እስከ 31 ያለ ምዕራፍን ዘፍጥረትን አንብቡት ወደ ላባ ቤት ሄደ 7 ለራሔል 7 ለሊያ 6 ደግሞ ለበጎች ምናምን ተገዛ እንደ ባሪያ ተገዛና መጨረሻውን ነገር በቃ ወደ አይምሮ ሲመለስ ሸሸ ከላባ አንብቡት እናንተ ወደዛ አልገባ መልእክት ስላይደለ ከዛ ልክ ያዕቆብ በሸሸ ጊዜ በሶስተኛ ከ3 ቀን በኋላ ላባ ሰማ ያዕቆብ እንደሸሸ እንዳመለጠ ከዛ ሰበሰበና ሊከተለው ወጣ ጌታ ኢየሱስ ጌታ ነው አሜን አሜን ስለዚህ አሁን ሊያጠፋው በእጁዋል ሁሉም ነገር ኃይል አለው ጉልበት አለው አለ እግዚአብሔር እርዳታ መውጣት አይችልም አሜን አሜን አንድ ጊዜ ምን ይለዋል እነዚህ ቡራቡሬ በቃ ላንተ ይሁን ይላል ሌላ ጊዜ ደግሞ ያ ሁሉ ነገር ሲሆን እግዚአብሔር አንድ ቀን በህልም ለላባ አልተናገረው ያዕቆብ ማኔጅ ያደርገዋል እሱ አንድ ቀን እኮ ነው ጣልቃ አልገባም እግዚአብሔር መጨረሻ ላይ ግን ከሸሸ በኋላ ግን ማይ ጉድነስ እገልሃለሁ ብሎ አንሰብስቦ በመጣ ሰዓት የሰራዊት ጌታ እግዚአብሔር ካቅሙ በላይ ነው ጣልቃ ገባ ደስ የሚለኝ ነገር ደግሞ ልንገራችሁ 31 ነው ምዕራፍ 31 ነው አንብቡት እናንተ ደስ የሚለኝ ከዛ መንገድ ላይ እግዚአብሔር በህልም መጣ በሌሊት መጣና እንደዚህ ያለው ላባ አለው ለያዕቆብ ምን እንዳታረገው ደስ ይላል አማርኛ አሁን እንዳትናገረው ነው አንዳችም እንዳትናገረው ነው የሚለው ክፉ እንዳትናገረው ይላል ኖ እንግሊዝኛው ትግርኛው ደስ ይለኛል መልካምን ክፉንም እንዳትናገረው ሁለቱም ነው ያለው አማርኛ ክፉ ነው የሚለው ክፉ ብቻ አይደለም ግን መልካምም ምክንያቱም የሆነ ነገር 6 እኮ ብትጨምር እንደዚህ የሚጨመርልሃል ቢለው ያዕቆብ ሊሄድ ይችላል አሜን ጌታ ኢየሱስ ጌታ ነው ከአቅሙ በላይ ሲሆን የሰራዊት ጌታ እግዚአብሔር ጣልቃ ገባና እግዚአብሔር ተበጀው አሜን አሜን ደስ ይለኛል ማን ነው ሐዋርያት ሥራ ጴጥሮስ እና ዮሐንስ ብዙ መከራ ተቀበሉ ከወንጌል የተነሳ እና ፈሪሳውያን ጋር ይወሰዳሉ የሃይማኖት መሪዎች ጋር ይወሰዳሉ አንዴ ይደበደባሉ ኮሽን ያረጋዋቸዋል ይጠየቃሉ ምናምን አቅማቸው ሲደበደቡ እግዚአብሔር በቃ ወንጌል እንደዛ ነው የሚሰራ ዝም ይላል አንድ ቀን አለቃው ያዘው ለማ እስቲ ንገሩኝ ለጴጥሮስ አለቃው ያዘው ማን ነው አለቃው ሄሮዶስ ያዘውና ከዛ አሁን ነገር ተካረረ ከያዘው ሊገለው ነው ከዛ በፊት ያዕቆብ ገለዋል አሜን አሜን አሁን በሌላ አነጋገር ምን ማለት ነው ወንጌል ሰብከ የምታገኘው የሚደርስብህን መከራ ችግር ምናምን አንድል ታረጋዋለህ ችግር የለውም ካቅም በላይ የሚሆን ነገር ግን አለ ሄሮዶስ ሲነሳ ያዕቆብ ኦሬዲ ሞቷል ማን ነው ጴጥሮስ ኦሬዲ ሞቷል ያኔ እግዚአብሔር ጣልቃ ገባ አሜን ከዛ በፊት ፈሪሳውያን ሲያሳድዱ ሲገረፉ ምናምን እግዚአብሔር እጁም አላስገባም ዝም ነው ያለው አሜን ማለት ከቁጥጥርህ ውጪ ሲሆን እግዚአብሔር ጣልቃ ይገባ አሜን አንድል የምታረጋው ነገር ግን ችግር የለውም እግዚአብሔር ዝም ይላል ላንተም ለክብር ነው ጌታ ኢየሱስ ጌታ ነው መጽሐፍ ቅዱስ ዘጸአት የመጨረሻ ይሄን ወደ ጸሎት እንሄዳለን ዘጸአት ላይ ምዕራፍ 2 ከቁጥር 1 ጀምራችሁ
አንድ ሌዋዊ ይላል። አንድ ሌዋዊ ሄደና አንድ ሌዋዊት ሴት አገባ ይላል። የኳቤል የሙሴ እናት ማለት ነው። ከዛ እሷን አገባና ወለደች፣ ጸንሳ ወለደች። ከዛ የተወለደው ልጅ ሲያይ በጣም ቆንጂዬ መልካም ልጅ ነው እና በዛን ዘመን ምዕራፍ 2:22 ፈርዖን አንድ ትእዛዝ አዘዋል። የሚወለድ ሁሉ ወንድ ልጅ ሊገደል በባህር እንዲጣል ማነው በዮርዳኖስ ማነው በናይል ሪቨር ላይ እንዲጣል አዋጅ ወጥቷል። ከዛ እንደዚህ ሆነ። እነሱ ሲያዩ በቃ አልቻሉም፣ ደበቁት። 3 ወር ደበቁት ነው የሚለው። አሜን። ከ3 ወር በኋላ ግን ሊደብቁት ስላልቻሉ ከዛ በላይ መደበቅ አልቻሉም። ከዛ በፊት የሚገርም ነው። በዛ 3 ወር እግዚአብሔር ኢንተርቪን አላረገም በጭራሽ። 3 ወር ሙሉ በቃ ራሳቸው ደብቀው በችሎታቸው ማለት ነው ደበቁ። ከዛ በላይ አይቻልም። ከዛ ሳይችሉ ሲቀሩ ያን እግዚአብሔር ጣልቃ ገባ። አሜን። በጣም የሚገርማቸው ነገር ደግሞ ምን ልበላቸው፣ አሁን እነዛ ህፃናት እነዛ የተወለዱ ወንድ ህፃናት ምንድነው የሚደረጉ? ይገደሉና የት ይጣላሉ? ወንዙ ላይ። የት? ናይል ወንዝ ላይ ነው የሚጣሉ። እዛውን አዞ ምናምን አሉ። ኦኬ፣ መስዋዕት ነው፣ እዛ ይጣላሉ። ሙሴ አሁን እነዛ ህፃናት ተገለው ነው ወደዛ የሚጣሉ። ሙሴ ከነስ ትንፋሱ ወደዛ ተጣለ። አሜን። ከነ ህይወት እኮ ነው የተጣለ። ጌታ ኢየሱስ ጌታ ነው። ከኔ ጋር ናችሁ? ምን ማለት ነው? የኳቤል 3 ወር ደብቃ ስላልቻለት ከዛ በኋላ መቀጠል ስለማይቻል አለ እግዚአብሔር እርዳታ ይሄ ልጅ ሰርቫይቭ ሊያደርግ አይችልም። እግዚአብሔር ካልረዳ ጣልቃ እግዚአብሔር ካልገባ። ስለዚህ በዛኛው ሰዓት እግዚአብሔር በዛ ክሪቲካል ጊዜ እግዚአብሔር ጣልቃ ገባ። በገዳይ ቤት ያሳድጋል እግዚአብሔር። አሜን አሜን አሜን። አሁን እኮ የሚገርም ነገር እኮ ነው። ወደ ወንዙ ወሰደችው ምናምን፣ ከዛ ቅጥራን ለብጣ ምናምን ይላል። ወደ ቀጠማ ምናምን እዛ ተወችው። አሁን አዟል ማለት አዞ አሳ አይደለም፣ ከባህርም ይወጣል ከውሃውም ይወጣል። ስለዚህ ሕፃኑ ለሞት ነው አሳልፋ ያሰጠችው። አሜን። በሌላ ቦታ ወሰደችና ደበቀችው። ሌላ ነገር ነው። ሕፃናት ተገለው ወደሚጣሉበት ወንዝ ወደዛ ነው የጣለችው። አይቻልም። አሜን። እግዚአብሔር ጣልቃ ገባ። ዛሬ ደግሞ ባንቺ ነገር ላይ እግዚአብሔር ጣልቃ ሊገባ ነው።